ቡዜ አርፈሽ ተቀመጪ፣ አለበለዛ ፋይልሽን ሙሉ ነው መዘረግፈው። ብትከበሪ ይሻላል። ቡዜ ንገሪ፣ ምን እውነት አለሽ? አንቺ ሩታን እንደዚህ ተናገርሽበት ምን እውነት አለሽ? እስቲ ሩታ ምንድነው ጥፋቷ? ምንድነው ጥፋቷ? እረፍት ላድርግ ባለች ነው? ራሴ ልሰብስብ ባለች ነው? ምንድነው ጥፋቷ? የእውነት ነው የምልሽ ቡዜ በጣም በቃ ትክክለኛ ጎረምሳ ነው የምትመስዩ። በቃ አንቺ ጎረምሳ ነሽ። እንደዚህ አክት ትደባደቢ ምናምን ሪንግ ውስጥ ያለሽ መሰለሽ። ወንድምሽ ዝቅ ብሎ በዚህ ልክ ልጆቹን ለማስታረቅ ደፋ ቀና ይላል። አንቺ ሆዬ እየየት ያለሽ ወንድ እኮ የመሰልሽን እኮ አንቺ እኮ ነሽ። አብርሃም እዛች ጋር ሚስትና ልጆቹን አስቀምጦ አሸሸ ገዴ ሲል የት ነበርሽ? የት ነበርሽ? እስቲ ቡዜ አብርሃም ልጁን አስቀምጦ ሩታን ቤቱ አስቀምጦ ከሄርሜላ ጋር እንደዛ እርቃኑን ወደዚህ ወደዛ ሲል አንቺ የት ነበርሽ? ቡዜ መናገር ያለብሽ አብርሃምን ብቻ ነበር። አንቺ በዚህ ልክ ማን ነኝ ብለሽ ነው የምታስቢው? በዚህ ልክ እንደ ወጠጤ ጎረምሳ እንደዚህ ምናምን አንቺ እጅሽ እንደዚህ እየቀሰርሽ ምናምን ሩታ ላይ ሲጀመር አንቺ እጄ መቀሰር አቅሙ ምንም ነገር የለሽም ነበረብሽ። እንግዲህ ያንቺ ሁኔታ በዚህ ልክ ተገልብጠሽ ተገላቢጦሽ ሆኖ ሩታን መዝለፍ፣ ሩታን እንደ ጎረምሳ መናገር የሆነ የጎረምሳ አክት ነው እኮ ያለሽ። ሰላም ወደኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ ሰላም ሁሉ አማን አለን። ቤተሰቦቻችን እንዴት ነው ቆይታ ምናምን ስራ ሁሉ ሰላም አለን። ቤተሰቦቻችን ዛሬ እንግዲህ ልናገር የመጣሁት ማለት ዛሬ በከባድ ጉዳይ ነው የመጣ ነው። ቡዜ ሩታን እንደዚህ የተናገረችበት ነገር ምን እንደሆነ አልገባንም። ሩታ በዚህ ልክ ምን እንዳጠፋች ሩታ ምንድነው ጥፋቷ? ማለት ቡዜ በዚህ ልክ እንደዚህ አይነት ወሬ እንደዚህ አይነት ሁኔታ ማውራትሽ እኔ አልገባኝም። ማለት አንደኛ ትልቅ ሰው ነሽ፣ ቢያንስ ነገራቶችን ታገናጅባለሽ ብለን እንግዲህ አስበናል። አንቺ ግን ምንም በቃ ማለት የተናገርሽበት ሁኔታ ሕፃን ልጅ እንደሚናገር ማለት ለሩታ እንደማይገባ ወይስ ረስተሽዋል ነው? ማለት ሩታና አብርሃም ተጋብተው መውለዳቸውን አንቺ ረስተሽዋል? ሩታን በዚህ ልክ አዋርደሻት ወደታች ዝቅ አድርገሻት መናገር ምን ማለት ነው? ምን ማለት ነው? እኔ አሁን በጣም ካንቺ ማይጠበቅ ነገር ነው የሰራሽው። አሁንስ ቢሆን አብርሃም ትክክል ነው ብለሽ አንቺ እያሰብሽ ነው ወይ? አብርሃም ልክ ነው ወይ? እንዴት አታገናዝብም? ይሄ እዛ ጋር አንቺና ዴቭ አላችሁ። እንግዲህ የሩታ እህት አለች። እንግዲህ ሁለታችሁ ስትጠሩና ማለት እዛች ጋር እንድታስታርቁ ወይ እንድታስማሙ ነው እንጂ እሷን ከጉዟ ማስቀረት ወይ ምናምን አቅሙ የለሽም እንድታስማሙ። አንቺ ትልቅ ሰው ነሽ። እንግዲህ አንቺም የራስሽ የሆነ ቤተሰብ አስተዳዳሪ ያለሽ። ምን ግን ስለሆንሽ ነው አንቺ በዚህ ልክ ሩታን እንደዚህ አዋርደሻት ዝቅ አድርገሻት የምታወሪ? ማንሽና ነው እንጂ ማለት መከባበሩ አይሻልም ወይ? ቡዜ በዚህ ልክ አንቺ በጣም ማለት እኔ በእንደዚህ አይነት ሁኔታ ነው ያልጠበቅኩሽም ነበር። የእውነት ነው የምልሽ። ትላንትና ቡዜ ያገኘቻት ምናምን ከነሩታ ጋር ተገናኙ ሲባል እንግዲህ አንቺ ነገራቶችን ለማስተካከል ነገራቶችን ፊክስ ለማድረግ ሁለቱን ለማስማማት ነበር መጣር የነበረብሽ። እንግዲህ ያንቺ ሁኔታ በዚህ ልክ ተገልብጠሽ ተገላቢጦሽ ሆኖ ሩታን መዝለፍ፣ ሩታን እንደ ጎረምሳ መናገር የሆነ የጎረምሳ አክት ነው እኮ ያለሽ። አንቺ ጭራሽ የሆነ ማለት እንደዚህ ምን የራስሽ ህይወት የለም? እስቲ አንቺ በልጆችሽ እስቲ አስቢ። ማንንም ብለሽ ነው አንቺ ራስሽን እያሰብሽ ያለሽው? ማለት በዚህ ልክ አንቺ ሩታን የመናገር መብቱንስ ማን ሰጠሽ? ቡዜ ብትከበሪ ምን አለበት? ቡዜ አሁንም ቢሆን መናገር የምፈልገው ነገር ተከበሪ። አሁንም ቢሆን ሩታ ምንም ጥፋት የለባትም። አንቺ አብርሃም ልክ ነው ብለሽ እንዴት ታስቢያለሽ? ልጅቷን እንደዚህ እያሰቃያት በዚህ ልክ እያሰቃያት ምንድነው ብለሽ ነው የምታስቢ? ይሄን ያህል ማለት ብልግናው ሲጀመር አንቺ መናገር መሳደብም ያለብሽ እውነት ስጋሽ ስለሆነ ወይ ሩታ ደግሞ ባዳ ስለሆነች ምናምን አይደለም መናገር የነበረብሽ። አንቺ ጭንቅላትና አስተዋይ ብትሆኚ አብርሃምን ነበር መናገር ያለብሽ። ሲጀመር ቡዜ መናገር ያለብሽ አብርሃምን ብቻ ነበር። አንቺ በዚህ ልክ ማን ነኝ ብለሽ ነው የምታስቢው? በዚህ ልክ እንደ ወጠጤ ጎረምሳ እንደዚህ ምናምን አንቺ እጅሽ እንደዚህ እየቀሰርሽ ምናምን ሩታ ላይ ሲጀመር አንቺ እጄ መቀሰር አቅሙ ምንም ነገር የለሽም። በዚህ ልክ እኔ ይሄን እንደ ውርደት ነው ማሰብ። ካንቺ የምትገቢ አይነት ሰው አይደለሽ። ለማስታረቅ ለሽምግልና ነው የተጠራሽ። እንግዲህ ነሩታ አክብሮሽ ነው አይደል ለሽምግልና የጠሩሽ? ማንሽና ነው አንቺ በዚህ ልክ ወርደሽ እጅሽን እየጠቆምሽ አንቺ እንዲህ ነሽ ምንድነው ይሁንሽ? ጎረምሳ ቡዜ የእውነት ነው የምልሽ። ቡዜ በጣም በቃ ትክክለኛ ጎረምሳ ነው የምትመስዩ። በቃ አንቺ ጎረምሳ ነሽ። እንደዚህ አክት ትደባደቢ ምናምን ሪንግ ውስጥ ያለሽ መሰለሽ። እንዴ አስታርቂ ተብለሽ ሽምግልና ነው የተጠራሽው? እዛ ጋር ማስማማትና አብርሃም ሩታ እንዳትሄድ አብርሃም ወደ ቤቷ እንዲመለስ ነው እንጂ ማድረግ ያለብሽ። አንቺ ማን ስለሆንሽ ነው ሩታ ላይ ጣትሽን እየገጸርሽ ምናምን የምታወሪ? ማለት መከበር በዚህ ልክ ነው? በዚህ ማወቅ በዚህ ልክ ነው ወይ? ማለት ሽምግልና ታላክሽ ትልቅነት በዚህ ልክ ነው?
እውነት ነው በጣም ቡዜ በጣም ነው ያቀለልኩሽ። በቃ ቀለሽብኛል እንዴ ምን ማለት ነው ይሄ? በጣም እኮ የሚከብድና በቃ የሚደብር ነገር ነው እንዴ። አንቺ አብርሃምን እዛች ጋር ደገፈሽ እንዴት ነው ሩታ ልትናገሪ? በምንስ አቅምሽ? ምንስ እውነት አለሽ አንቺ? ምን እውነት አለሽ ቡዜ? ቆይ ንገሪ፣ ምን እውነት አለሽ አንቺ? ሩታን እንደዚህ ተናገርሽበት ምን እውነት አለሽ? እስቲ ሩታ ምንድነው ጥፋቷ? እረፍት ላድርግ ባለች ነው? ራሴ ልሰብስብ ባለች ነው? ምንድነው ጥፋቷ? ማን ነኝ ብለሽ ነው አንቺ የምታስቢ? ቡዜ የምሬ ነው። ማን ነኝ ብለሽ ነው አንቺ የምታስቢ? ለኔ ወራዳ ሰው ነሽ አንቺ፣ ወርደሽብኛል እንዴ። ምንድነው እንደ ጎረምሳ እንደዚህ አባብጠሽ ምናምን ነገር? ማን ነሽ አንቺ ልጅቷ የምታስፈራሪያት? እዛ ጋር እኮ ቢያንስ ማለት ነው ወንድ ልጅ አለ አይደል? ወንድምሽ አለ አይደል? እዛች ጋር ወንድምሽ ዝቅ ብሎ በዚህ ልክ ልጆቹን ለማስታረቅ ደፋ ቀና ይላል። አንቺ ሆዬ እየጌት ያለሽ ወንድ እኮ የመሰልሽን እኮ አንቺ እኮ ነሽ። ወንድምሽ ዝቅ ብሎ በዚህ ልክ ልጆቹን ለማስታረቅ ደፋ ቀና ይላል። አንቺ ሆዬ እየጌት ያለሽ ወንድ እኮ የመሰልሽን እኮ አንቺ እኮ ነሽ። አብርሃምና ሩታ አብረው አይሆኑም። ቡዜ ማመን ያለብሽ ነገር ሩታና አብርሃም አብረው አይሆኑም። አንቺ በማስፈራራት ሩታ ላይ እንደዛ በመዛት አብሬ አረጋታለሁ ብለሽ ካሰብሽ በጣም ተሳስተሻል። እኔ ጭቅላትሽ በዚህ ልክ እኔ እንግዲህ ማሰብ አቁሟል ብዬ አላስብም ነበረ። ስትታይ በጣም ትልቅ ሰው ነው የምትመስዩ። ስትታይ የሆነ አስታራቂ ሽማግሌ ምናምን ነገር ነው የምትመስዩ። ግን አንቺ ግን እንደዛ ግን አይደለሽ። አንቺ አብርሃም እዛች ጋር ሚስትና ልጆቹን አስቀምጦ አሸሸ ገዴ ሲል የት ነበርሽ? እስቲ ቡዜ አብርሃም ልጁን አስቀምጦ ሩታን ቤቱ አስቀምጦ ከሄርሜላ ጋር እንደዛ እርቃኑን ወደዛ ሲል አንቺ የት ነበርሽ? ዛሬ ከየት መተሽ ተገኝተሽ ነው ማለት ከየት መተሽ ነው አንቺ በዚህ ልክ ሩታ ላይ የምትቀሰሪው? ጣትሽን ለምን አትከበሪም? እኔ እንደዚህ በአካል አግኝቼ አዋርድሽ ነበረ። ትልቅ ሰው ስለሆንሽ ነው፣ አክብሮት ስላለኝ ነው። ግን አካሄድሽ፣ አሰራርሽ ጠቅላላ የሚያስከብር ነገር አይደለም። ብዙ የሆነ ስርዓት ያለሽ በቃ አይደለም። ከወንድምሽ ተማሪ። ሳይለንትነት ማለት ማስማማት፣ ሽምግልና ከወንድምሽ ተማሪ። ወንድምሽ እንዴት ብሎ ሩታን እንዳረጋጋ፣ እንዴት ብሎ ሩታን ወደ ሰላማዊ ነገር እንደመለስ አይተሻል። እንግዲህ አንቺ ግን በተገላቢጦሹ እዛ ጋር ወንድ ሆነሽ ጎረምሳ ሆነሽ እጋደላለሁ እፋለጣለሁ ምናምን። አረ በእናትሽ እንረጋጋ። መረጋጋት ነው የሚሻለው። ሽምግልና እንደዚህ አይደለም ቡዜ፣ በጣም የሚያስጠላ ነገር ነው ቡዜ። እውነት ሽምግልና እንደዚህ አይደለም። ሽምግልና ማለት ይሄ አይደለም። አንቺ በዚህ ነው እንዴ ሰው የሚታረቀው? በዚህ ነው እንዴ ሰው የሚስማማው? መስማማት እንደዚህ ነው እንዴ? ይሄ ልክ የሆነ ነገር አይደለም። በቃ አሁንም ቢሆን ማሰብና ማስታረቅ ያለብሽ በሰላምና በፍቅር ነው። ሽምግልና እንደዚህ አይደለም። ሽምግልና በፍቅር ነው። አንቺ እንግዲህ እኔ ኬት እንደተፈጠርሽ አላውቅም። ሴት ልጅ ነሽ። ቢያንስ ሴት ልጅን በዚህ ልክ ጣትሽን እየቀሰርሽ ሴት ልጅን እንደዚህ እያዋረድሽ ማውራትሽ ያስንቅሻል እንጂ አያስከብርሽም። አሁንም ቢሆን የምነግርሽ ነገር ሩታን በዚህ ልክ አንቺ መናገርሽ፣ ሩታ ላይ እንደዚህ በእንበጫበጭሽ ያስንቅሻል እንጂ አያስከብርሽም። የሚያስከብርሽ ነገር ቢኖር ኖሮ አንቺ ብታቂው ኖሮ ብዙ የሚያስከብርሽ ነገር ቢኖር ሩታና አብርሃምን እንደ ትልቅ እህት ሽምግልና ቁጭ ብለሽ ለማስታረቅ ብትሞክሪ ነበር። አንቺ ግን ዝም ብለሽ እዛ ጋር ይዬ ያዙ ይልቀቁኝ ምናምን ስላልሽ ምትከበር አይምሰልሽ። መከባበር ምንድነው አብሮ መሆን ምናምን በዚህ ልክ አይደለም። አሁንም ቢሆን አንቺ ለመዋረድ ነው የመጣሽው ብዙ። አሁንም ቢሆን እኔ ያስጠነቅቅሻለሁ። የአንቺን ፋይል ጠቅላላ ዘግዝጌ ነው ማውጣው ብዙ። ብልግናሽን ይኸውልሽ ነው ያረሳልሽም። አሁንም ቢሆን ማለት ነው ከሩታ ላይ ጣትሽን ብታነሽ ይሻልሻል። አሁንም ቢሆን ሩታ እንደዚህ ነች፣ ሩታ እንደዚህ። አንቺ ሲጀመር ከሩታ ጋር ወለ ተቀራረብሽ የምታወሪ ሰው አይደለሽ። በቃ ብትከበር ይሻልሻል። ማን መብቱን ሰጠሽ? ማንንም ብለሽ ነው የምታስቢ አንቺ? እና አሁንም ቢሆን ስነ ስርዓት ይኖርሽ። አንቺ እኮ ማለት ነው እውነት ለትዳራቸው ብታስቢ ብዙ ለትዳራቸው ብታስብ ኖሮ እኔ እንደማስበው ለትዳራቸው በቃ ትዳራቸው እንዳይፈርስ አብርሃም እንደዚህ እየተበደለ እምቲ ማለት ያን ያለ የነሱ ትዳር የሚያሳስብሽ ቢሆን ኖሮ ማለት ነው ያኔ የሁሉ ነገር ሳይጀመር በፊት ሰላም ማስማማት ምናምን ትችይ ነበር። ያኔ የት ነበርሽ አንቺ? ዛሬ ሩታ ተነስታ ሄዳለሁ ስላለች መተሽ አንቺ የምትይው ምንድነው አንቺ? ይሄ በጣም እውነት የሚያሳፍርና የሆነ ድርጊት ከአንድ ከትልቅ ሰው ከታላቅ እህት የማይጠበቅ ነገር ነው። በዚህ እኛ አንቺን ምንም ማለት የሆነ ልናመሰግንሽ ምንም ልንልሽ አንችልም። ጭራሽ ትዳራቸውን እየበጠበጥሽ ነው። አሁንም ቢሆን ቡዜ ከመሃላቸው ውጪ። አንቺ መተሻል ማለት የነዚህ ልጆች ትዳር ሰላማዊ ይሆናል ማለት አይደለም። ጭራሽ ይባስ ብለሽ
ይባስ ብለሽ ሁሉም ለማቃረት እየደፋ ያለውን ትዳር አንቺ ይኸውልሽ መተሻውንም ቢሆን እየበጠበጥሽ ነው። ብዙዬና አብርሃምን ትዳር ድጋሚ እየበጠበጥሽ ነው ያለሽው እና ብትከበሪና ሰላም ቢኖርሽ ይሻልሻል። አሁንም ቢሆን ተከበሪ። አሁንም ቢሆን ስርዓት ይኖርሽ። አንቺ ሩታን በዚህ ልክ የምትናገሪያት አይነት አቅም ያለሽ ሰው አይደለሽ። ማንሽና ነው አንቺ ሩታን የምትናገሪያት? ማንሽ? ምንድነሽ? ያኔ የት ነበርሽ? አሁን ስለምን መጣሽ? በዚህ ልክ አትዋረጅ። ብትከበሪ ይሻልሻል። ትልቅ ሰው ነሽ። እንደ ትልቅነትሽ ተከበሪ። እኔ የምሬን ነው እኮ የምላችሁ። እኔ ብዙ የመሰለችኝ ማለት ነው ዲጄ ማነች ዲጄ ሊን የመሰለችኝ ይሁን እንደዚህ ምናምን። አንቺ እንደዚህ ብያለሽ በዚህ እድሜሽ ታወሪያለሽ? ተከበሪያ በቃ ብዙ ብትከበሪ ይሻልሻል። ተከበሪ። አንቺ እውነት እኔ ያዋርድሽ ነበረ። ትልቅ ነሽ፣ የአብርሃም እህት ነሽ በሚለው ሪስፔክት ልስጥሽ ብዬ ነው እንጂ አንቺ አሁንም ቢሆን የምትከበሪ አይነት ሰው አይደለሽ። ማለት ስራሽ ምንም የሚያከባብር ነገር እየሰራሽ አይደለም። ብዙ ትዳር አስተካክላለሁ ወይ አስታርቃለሁ ብለሽ እንዳልመጣሽ እናውቃለን። አንቺ እንግዲህ ልጆቹን ይባስ ለመለያየት ይባስ የልጆቹን አይን ላይን እንዳይተያዩ ለማድረግ ነው የመጣሽው። ይሄ ነገር ደግሞ አይሳካልሽም። የሰማሽኝ ከሆነ ብዙ አይሳካልሽም። አሁንም ቢሆን ተከበሪ፣ ስርዓት ይኑርሽ። አንቺ የምታስተካክዩ ምንም አይነት ነገር የለም። እኔ እየነገርኩሽ ያለሁት ነገር ይሄን እኔ ይኸውልሽ አንቺ እያልኩ ላውራሽ ስምሽን ሁላ መጥራት ከብዶኛል ማለት ነው። ሩታ ላይ ቀስረሽ እጅሽን እንደዚህ እየተመነቃቀርሽ የምታወሪያት አይነት ሰው አይደለሽም። እንደ ትልቅነትሽ እንደ እድሜሽ ተከበሪ። አሁንም ቢሆን ለማስተካከል ሁለቱን ለማስማማት ከሆነ እያሰብሽ ያለሽው አሁንም ቢሆን ተከበሪ። ብዙ ብትከበሪ ይሻልሻል። ትዳር ልታስተካኪ አይደለም የመጣሽው፣ ጭራሽ ልጆቹን ልታባብሻቸው ብቻ ነው የመጣሽው። አንቺ ማለት እኔ ብዙ እንዴት እንደምገልጽሽ ታውቂያለሽ? አንቺ የእርጎ ዝንብ ነሽ ለኔ። ብዙ ለኔ የእርጎ ዝንብ ነሽ። ጥልቅ እስከዛሬ የት እንደነበርሽ እስከዛሬ የት ነበርሽ? ትዳራቸው ሁሉ ደረጃ ላይ ሳይደርስ ይሄ ሁሉ ነገር ውስጥ ሳይገቡ የት ነበርሽ አንቺ? የት እንደነበርሽ እኛም አናውቅም አይደል? ስለዚህ በቃ ተከበሪ። አሁንም ቢሆን ትዳራቸው ልታስተካኪ እንዳልመጣሽ እናውቃለን። አሁንም ቢሆን አርፈሽ ተቀመጪ። ብዙ አርፈሽ ተቀመጪ። አለበለዚያ ፋይልሽን ሙሉ ነው የምዘረግፈው። ብትከበሪ ይሻልሻል። እኔ አክብሬ ነው ማወራሽ። ስርዓት ይኑርሽ። ብዙ ስነ ስርዓት ይኑርሽ። ልጆቹ አሁንም አብሮ ሊሆን አይችሉም ምናምን እኛ አይመለከተንም ስለ ሁለቱ ትዳር። ሩታን ግን እንዲጮቁኛት ግን አንፈልግም። አንቺ ሩታ ላይ እንዲ እየተሽከረከርሽ ምናምን የምታወሪ አይነት ሰው አይደለሽም። በጣም የምትበዛብሽ ሰው ነች። በጣም ማለት ነው። እኔ በሷ ቦታ በጥፊ ነበር የምልሽ። እየሰማሽ ነው? ብዙ በጥፊ ነበር የምልሽ። በቃ ተከበሪ፣ ስርዓት ይኑርሽ። ይሄ ካንቺ አይጠበቅም።